እሺ ዛሬ እንድናወራበት ያልሽኝን ሀሳብ ለምን አናወራው? እሺ ምንድን ነበር? ምግብሽንም እየሰራሽ እኔም እያገዝኩሽ እንትን ሰዎች አሁን ካፕሎች ማለት ነው ከመጋባታቸው በፊት ምን ምን ነገሮችን ማስተካከል አለባቸው ብለሽ ታስቢያለሽ? ማለት እኔ እንደዛ ለማለት አልደረስኩም። አንድ አመት ከ7 ወር ሆነን እንግዲህ አይ ቢያንስ አሁን ሰው ያለበት ብዙ ጊዜ ካፕሎች ያው ፍሬንድሺፕ ላይ ይሆናሉ ምናምን ከዛ ደግሞ ማግባትና ይፈራሉ። ምንድነው ምክራቸው? ምክር ወይ ደግሞ መጠንቀቅ አለባቸው ብለሽ የምታስቢው ነገር ምንድነው? እኔ አግቡ ነው የምላቸው። አግቡ ነው ታውቃለሽ። ማግባትና እሺ ቢያንስ አንድ ሁለት ሶስት ነገር ነው ልትነግሪኝ ይገባል። አጠራርሽ አንድ ሶስት ነገሮች አይ ማለት እንትን ናቸው እርግጠኛ ናቸው ነው ሌላ አይ ሳይሆን በቃ ገና ሪሌሽንሺፕ ላይ መጋባት እንዳለባቸው ሹር ናቸው። ግን ለቸርች አላሳወቁም ብለን ለቸርች አላሳወቁም። መጋባት እንዳለባቸው ያውቃሉ። ግን አልወሰኑም ማለት እንትን ወስነዋል። ግን ያው እዛ ስቴጅ ላይ ያሉ ሰዎች ናቸው ብለን እናስብ። አሁን የምታወሪ ከእንትን አንጻር ነው። አንቺም ካየሽው ኤክስፒሪየንስ እኛም ካየነው ሊሆን ይችላል። ሌሎች ቀን ወስኑ መጀመሪያ አይደል? የመጀመሪያው ነገር ቀን ወስኑ ብላለች። በጊዜ ገደብ ሲሆን ጥሩ ነው ሁሉም ነገር። ቀን ገደብ ሲኖረው ማለት ነው። ማለት አሁን ለምሳሌ ኔክስት ይር እንጋባለን ብለው ካቀዱ በቃ ለመጋባት ኑሮ ይኖራሉ። ግን በቃ ዝም ብሎ አንድ ቀን እንጋባለን ምናምን ብለው የሚሉ ከሆነ ጥሩ አይደለም። አዎ። ስለዚህ የመጀመሪያው ነገር ቀን ስትወስኚ እግዚአብሔር የሚሰራው በዛ ቀን ነው ማለት ነው። አዎ በጣም በቃ ቀኑን ከተወሰነ በኋላ እንደውም በቃ እርግጠኛ የሆነ ቀን ስትወስን ነው እግዚአብሔር መስራት የሚጀምረው ብዬ ልድፈር። በጣም ይመስላል። ልክ ነው። እውነት ነው። አሁን እኛ በቃ ድሮ እኮ እናስባለን፣ ግን ድሮ አንልም እኛ በእርግጥ በጊዜ የተጋባን ሰዎች ነን፣ ግን እናስባለን። በቃ ግን በስነ ስርዓት በቃ ይሄን ቀን እንጋባለን ህዳር 7 እንጋባለን ብለን ከወሰንን ጊዜ ጀምሮ በቃ እግዚአብሔር በጣም ስራውን ሲሰራ ነው አይደል? ያ አንድ ነው። የመጀመሪያው ነገር ቀን መወሰን ነው። እንደዛ ነው። እኔ ደግሞ አንቺ እኔ ልበል ከሶስተኛውን አንቺ ቲና እንጨርሳለን። ምክንያቱም ቪዲዮም እንዳይዛዛ አይሻል። ሁለተኛው ነገር ያው ይሄ መጸለይ ያለባቸው ከእግዚአብሔር ጋር ኢንቲሜት የሆነ ነገር ለሰርጉ ከሚዘጋጁት በላይ ማለት በቃ ለቬሎ፣ ለሜካፕ፣ ለፎቶ ሹት ምናምን ከምትዘጋጁት በላይ ደግሞ በጸሎት በጣም ተዘጋጁ። ማለት ነገሮች እንዲሳኩ ምናምን እንዲቀላጠፍላችሁ ነገሮች ምናምን መጸለይ። ሲቀጥል ደግሞ ለምትገቡበት ቤትም መጸለይ። በቃ ማለት ከባድ ነው። የመጀመሪያችን እስከሆነ ድረስ እናገባ ማለት ከባድ ነው። አሁን እኔ በቃ ጠዋትም ምሳ ሰዓትም ምራት ሰዓትም ምግብ እንደሚሰራ አላውቅም ነበር። ማለት በቃ አንዳንዴ ልናልፍ እንችላለን ብዬ ነው የማስበው። ያይሽ ነገር እኔ አሁን በቀን አንዴ ከበላው በቂ ነው ማለት በቃ ምሳ ከበላው ቁርስና ራት ይዘን እሱን ማለት አይደለም። ግን ትዳር ላይ ሲሆን በቃ ቤት ውስጥ ምግብ መኖር አለበት እና እሱ ብዙ ነገሮች በቃ እሺ። የመጀመሪያው ሰብሰብ አድርገሽ እያበዛሽ ነው። እኔ ዳውራስን ቀማሽኝ ደግሞ የመጀመሪያው ነገር ቀን መወሰን። እሺ የመጀመሪያው በኦርደር ብናስቀምጠው አሪፍ ይመስለኛል። የመጀመሪያው በጣም መጸለይ ያስፈልጋል። ሁለተኛው ቀን መወሰን ነው፣ እግዚአብሔርን በዛ ቀን ላይ ስለሚሰራ ማለት ነው። ሶስተኛው ነገር ምንድን ነው ያልሽው? እኔ ሶስተኛ ልበል። ሶስተኛው ነገር ማቅለል ነው። ነገሮችን በተቻለ መጠን ማቅለል፣ በተለይ ከሴት በኩል በተለይ
በተለይ ሴቶች ዙሪና ነገሪያቸው ነገሪያቸው። አሁን ብዙ ወንዶች የተቸገሩ ወንዶች ማለት ነው ትዳር የሚፈሩትም የሚደፍሩትም በሴት ነው ብዬ አስባለሁ። ሴቶች አሁን በጣም የምናጋልባቸው ከሆነ በጣም ከባድ ነው። እኔ አሁን ማለት ነው በቃ ማለት ማስብ የነበረው በቃ አንድ ክፍል ቤት ውስጥ እቺን ታክል ቤት ውስጥ ፍራሽ ይኖራል። ሌላው ደግሞ ምግብ ማብሰያ ትኖረናለች ምናምን እዛ ውስጥ እንኖራለን። ይሄ ራስ አሁንኩ ሰርግ ደግሞ በቃ የሆነ ሐሙስ ቀን ምናምን ልብስ ለብሰን እናንተ እንሄዳለን ተፈራም እንመጣለን ነበር ሐሳቡ ማለት ነው። እና ከዚህ ታንቀር በጣም ነገሮችን ስናቀላ ወንዶች ይደፋፈራሉ። ኦኬ እንደዚህ ከሆነማ እችላለሁ። ግን ይሄ በቃ በጣም ሜካፕ የምሰራው እንትና ጋር ነው ለሱ 100,000 ያስፈልገኛል ቢሎ 10 ቢሎ ያስፈልገኛል ከዛ እንትኑ እንዴት እናደርጋለን ምናምን እያለን ቤቴ ደግሞ በጣም ዋና ያስፈልገዋል ጃኩዚ ምናምን እያለን ልናካብድ አይገባም። ከሆነ ጥሩ በጣም ደስ ይላል። እንደዚህ አይነት ኑሮ ውስጥ የምትገቡ ከሆነ ጥሩ ነው። ግን ካልሆነ ወንዶች ላይ ባናከብደው እላለሁ። ስለዚህ 3 ነገሮች ናቸው በዋናነት አጠር ስናደርግ። የመጀመሪያው ምንድን ነበር ያልሽኝ? መጸለይ ማለት፣ ሁለተኛው ቀን መወሰን፣ ሶስተኛው ደግሞ ቀለል ማድረግ። ቀለል በጣም ሰርጉንም ቀለል አድርጉት እና በተለይ የሰርግ ቀን እሱ በትልቅ ቪዲዮ እንመጣለን። ሰብሰባ በትልቅ ቪዲዮ እንመጣለን። ስለ ሰርጉ እንመጣለን እናወራለን። የሚደረሰብን ነገር ስላለ ቻው